የሄልዝ ኤጁኬሽን ቻናላችን ተከታታዮች በባለፈው ጊዜ ኤችአይቪ ኤድስ ከአንድ ሰው ወደ ሌላኛው ሰው እንዴት እንደሚተላለፍ አይተን ነበር። በዛሬው ዕለት የምንማማርበት የጤና አጠባበቅ ትምህርት ርዕስ ትኩረት የሚያደርገው የኤችአይቪ ቫይረስ ከአንድ ሰው ወደ ሌላኛው ሰው የመተላለፍ እድሉ በተለያዩ የመተላለፊያ መንገዶች ምን ያክል ነው የሚለውን ነገር ለማየት እንሞክራለን ማለት ነው። ስለዚህ እንኳን ወደዚህ ቻናል በሰላም መጣችሁ። አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። አሁን በቀጥታ ወደ ዕለቱ ፕሮግራም። እንግዲህ ኤችአይቪ ቫይረስ ከአንድ ሰው ወደ ሌላኛው ሰው ከሚተላለፍባቸው መንገዶች አንደኛው ጥንቃቄ የጎደለው የግብረ ስጋ ግንኙነት ማድረግ እንደሆነ አይተናል። እስኪ አንድ ወንድ ከአንዲት ሴት ጋር ጥንቃቄ የጎደለው የግብረ ስጋ ግንኙነት ቢያደርግ ቫይረሱ ከአንዱ ወደ ሌላኛው የመተላለፍ እድሉ ምን ያክል ነው የሚለውን ነገር እንመልከት። አንደኛ፣ ቫይረሱ በደሟ ውስጥ እንዳለ የተረጋገጠች አንዲት ሴት ቫይረሱ በደሙ ውስጥ ከሌለ አንድ ወንድ ጋር አንድ ጊዜ ብቻ የግብረ ስጋ ግንኙነት ቢያደርጉ ቫይረሱ ከሴትየዋ ወደ ወንዱ የመተላለፍ እድሉ 0.04% ነው። ይህ ማለት ምን ማለት ነው? 100 ጊዜ የግብረ ስጋ ግንኙነት ቢከወን ቫይረሱ ከሷ ወደ ወንዱ የመተላለፍ እድሉ 0.04% ነው ማለት ነው። ይሄ ስንል እንግዲህ 10,000 ጊዜ የግብረ ስጋ ግንኙነት የተለያዩ ጥንዶች ቢያደርጉ ግን ደግሞ ቫይረሱ በደማቸው ውስጥ ያለባቸው ሴቶቹ ቢሆኑ ወደ ወንዶች የመተላለፍ እድሉ 4 ሰው ላይ እውነት ይሆናል ማለት ነው። ይህ በጣም ትንሽ ቁጥር ይመስላል። እውነትም ስናየው ትንሽ ነው ማለት ነው። ስለዚህ የመተላለፍ እድሉ ይሄን ያክል ነው። እውነታው ግን የሚያሳየው ነገር ምንድነው? በዚህ ምክንያት በወሲብ ጥንቃቄ የጎደለው የግብረ ስጋ ግንኙነት በማድረጋቸው ምክንያት የሚያዙት የህብረተሰብ ክፍሎች በሌሎች ምክንያቶች ከሚያዙት በወሲብ ምክንያት የሚያዙት ቫይረሱ በደማቸው ውስጥ ያለባቸው ወገኖች በጣም ቁጥር 1 ደረጃ ላይ ነው ማለት። ያ ማለት ሰው እንግዲህ በርካታ የሆነ ጥንቃቄ የጎደለው የግብረ ስጋ ግንኙነት እንደሚያደርግ በሌላ መንገድ የምንረዳበት ይሆናል ማለት ነው። ሁለተኛው ኮንዲሽን ደግሞ አንድ ወንድ ከአንዲት ሴት ጋር ጥንቃቄ የጎደለው የግብረ ስጋ ግንኙነት ቢያደርግ ግን ደግሞ ቫይረሱ በደም ውስጥ እንዳለ የተረጋገጠ ወንድ ቢሆን ወደ ሴቷ የመተላለፍ እድሉ ምን ያክል ነው የሚለውን ነገር ስንመለከት 0.08% ነው። ይህ ማለት ምን ማለት ነው? ከ10,000 ጊዜ የግብረ ስጋ ግንኙነት ቢፈጸም ቫይረሱ ከወንዶቹ ወደ ሴቶቹ ወገን የመተላለፍ እድሉ 8 ሴቶች ላይ እውነት ይሆናል ማለት ነው። ይህም ከወንዶች አኳያ ስንመለከተው ወደ ሴቶች የመተላለፍ እድሉ ከፍተኛ እንደሆነ አሃዛዊ ቁጥሩ ይነግረናል ማለት ነው። ለዚህ ደግሞ ከሴቶች ተፈጥሯዊ የመራቢያ አካል ጋር በቀጥታ የሚሆን በተዘዋዋሪ ግንኙነት ይኖረዋል። ስለዚህ ቁጥሩ ከወንዶች ከፍ ያለ ቢመስልም በጣም ትልቅ የምንለው ነገር አይደለም። ምን ያህል ሰው ተያዘ ብለን ስንጠይቅ ግን በጣም ቁጥር 1 ማለት ነው። ቁጥር 1 ለኤችአይቪ ከምንጋለጥባቸው ምክንያቶች አንደኛው ይህ ክስተት እንደዚህ አይነት ክስተቶች በመፈጠራቸው ምክንያት ነው ማለት ነው። ሌላኛው በኤችአይቪ ቫይረስ የተበከለ ደምን ለሌላ ሰው በምንሰጥበት ወቅት ቫይረሱ የመተላለፍ እድሉ 92.5% ነው ማለት ነው።
ይህ ማለት ምን ማለት ነው? ለ10 ሰዎች በኤችአይቪ ቫይረስ የተበከለ ደም ብንለግስ 9ኙ በቫይረሱ የመያዝ እድል ይኖራቸዋል ማለት ነው። ለ100 ሰዎች ብንለግስ ለ92 ሰዎች ቫይረሱ የመተላለፍ እድል አለው ወይም 92ቱ ይያዛሉ ማለት ነው። ይህ በጣም ከሌሎች አሃዞች አኳያ ስናነጻጽረው በጣም ከፍተኛ የሚባል አሃዝ ነው ማለት ነው። ነገር ግን የጤና ባለሙያዎቹ የደምን ደህንነት ሳያረጋግጡ የደም ልገሳ ስለማያደርጉ በዚህ መንገድ ለኤችአይቪ ቫይረስ ጥቃት የሚጋለጡ የዓለማችን የህብረተሰብ ክፍሎች ኦልሞስት አይኖሩም ማለት ነው፣ የለም ማለት ነው። ቢደረግ ግን የደሙ ደህንነት ሳይረጋገጥ የደም ልገሳ ብናደርግ ግን በጣም በርካታ የምንለው የህብረተሰብ ክፍል ግን ቫይረሱ በደም ውስጥ እንዲኖር ይደረግ ነበር ማለት ነው። አሃዛዊ መረጃ ይህን ያሳይ እንጂ በዚህ ረገድ ይህን ያህል የምንለው ቁጥር አይኖረንም ማለት ነው። ለምን? ከደም ልገሳ በፊት ጥንቃቄ የሚደረግበት ስራ የደሙ ደህንነት ምንድነው የሚለው በደንብ ቼክ ስለሚደረግ ወይም ስለሚረጋገጥ ነው ማለት ነው። ሌላኛው ቫይረሱ ከአንድ ሰው ወደ ሌላኛው ሰው የሚተላለፍበት መንገድ ቫይረሱ በደማችን ውስጥ ኑሮብን ለእርግዝና የምንጋለጥ ከሆነ በእርግዝና ወቅት ቫይረሱ ከእናት ወደ ልጅ የሚተላለፍበት እድል ይኖራል ማለት ነው። በዚህ ወቅት የመተላለፍ እድሉ ቫይረሱ ከእናት ወደ ልጅ የመተላለፍ እድሉ በእርግዝና ወቅት ከ5 እስከ 15% ይደርሳል ማለት ነው። ስለዚህ ይሄ ቀላል የሚባል ቁጥር አይደለም። በጣም ከበዛ ከ100 ነፍሰ ጡር እናቶች 15 ወደ ልጃቸው የማስተላለፍ እድል ይኖራቸዋል። በጣም ደግሞ ዝቅ ካለ እስከ 5% ይደርሳል ማለት ነው። ይህ የመተላለፍ እድል ግን እውን የሚሆነው ምንም አይነት የሕክምና ወይም የቫይረሱ መከላከያ መንገድ ካልተጠቀምን ማለት ነው። ሌላኛው ቫይረሱ ከእናት ወደ ልጅ የሚተላለፍበት በምጥ ወቅት ነው። ስለዚህ በምጥ ወቅት ከ15 እስከ 30% የሚሆኑት እናቶች ቫይረሱን ወደ ልጃቸው የማስተላለፍ እድል ይኖራቸዋል ማለት ነው። ይህም ምንም አይነት ስለ ቫይረስ መከላከያ መንገድ ሳንጠቀም ለመውለድ የምንገደድ ወይም ምንወልድ ከሆነ ማለት ነው። ስለዚህ ከ100 ከሚያመጡ እናቶች ውስጥ 30ዎቹ በጣም ከበዛ ማለት ነው፣ በጣም ካነሰ ደግሞ 15ቱ ወደ ልጆቻቸው የማስተላለፍ እድል ይኖራቸዋል። ነገር ግን ሕክምናውን ወይም የጤና ባለሙያዎችን ምክር ስንከተል ወይም ምክራቸውን ተግባራዊ አድርገን ስናመጥ ግን ቁጥሩ ይሄ ነው ማለት አይደለም። በጣም ማውረድ ይቻላል ማለት ነው። ኢቭን ቫይረሱ ከእናት ወደ ልጅ እንዳይተላለፍ ማድረግ የምንችልበት ሁኔታዎች አሉ ወይም ሰፊ ናቸው ማለት ግን ዝም ብለን ብንሞክረው ይህን ያለ ማስተላለፍ እድል ይኖረዋል ማለት ነው። ሌላኛው ጡት በማጥባት ወቅት ማለት ነው። ስለዚህ ከ15 እስከ 20% የሚሆኑት እናቶች በጡት ማጥባት ምክንያት ብቻ ማለት ነው ቫይረሱን ከእናት ወደ ልጅ እንዲተላለፍ የማድረግ እድል ይኖረዋል ማለት ነው። ይህም ስቲል ምንም አይነት የቫይረስ መከላከያ አማራጮችን ሳንጠቀም ጡት የምናጠባ ከሆነ ማለት ነው። ስለዚህ ከ100 ጡት ከሚያጠቡ እናቶች ግን ደግሞ ቫይረስ በደማቸው ውስጥ ካለባቸው በጣም ከበዛ 20ዎቹ በጣም ካነሰ 15 ያክሉ ወደ ልጃቸው ቫይረስን የማስተላለፍ እድል ይኖራቸዋል ማለት ነው። ስለዚህ በእነዚህ እድሎች ምክንያት ቫይረሱ ከአንዱ ወደ አንዱ ከእናት ወደ ልጅ በመተላለፍ ምክንያት ከትውልድ ወደ ትውልድ እንደ መልካም ቅብብሎሽ ያው የራሱን የመኖር ህልውና እያረጋገጠ የሚቀጥል በሽታ የምናደርገው እኛው ራሳችን ስለሆነ እነዚህን ነገሮች እናድርግ ለማለት ሳይሆን ዋናው ቁም ነገሩ መመርመር በጣም እንደሚያስፈልግ ከተመረመርን በኋላና ቫይረሱ በደማችን ውስጥ አለባችሁ ተብሎ ከተነገረን ደግሞ የጸረ ኤችአይቪ መድኃኒቱን መጀመር
መድኃኒቱን ከጀመርን በኋላ ደግሞ የመድኃኒቱን ውጤታማነት ከጤና ባለሙያ ጋር እየተመካከርን ቫይረሱ በሰውነታችን ውስጥ እንዳይባዛ ለራሱ መደላደል እንዳይፈጥር ምቹ ሁኔታ ራሳችን እንዳንፈጥርለት መጠንቀቅ ያስፈልጋልና መግታት መቆጣጠር ከእያንዳንዳችን የሚጠበቅ ኃላፊነት መሆኑን በደንብ የምትረዱኝ ወይም የምትገነዘቡ ይመስለኛል ማለት ነው። ውድ የሄልዝ ኤጁኬሽን ቻናላችን ተከታታዮች የዛሬው የጤና አጠባበቅ ትምህርታችን ይህንን ይመስላል። በቀጣይ እያንዳንዱ የኤችአይቪ ቫይረስን ጥቃት ለመከላከል የምንጠቀማቸው አማራጮች ውጤታማነታቸው እስከምን ድረስ ነው የሚለው ላይ ትኩረት ያደረገ ሌላ ፕሮግራም ይዤላችሁ ቀርባለሁ። እስከዛው ድረስ ግን ባይ